ከማሻና ድቡ ጀርባ ያለው ሚስጥር። ይህን ታውቃላችሁ? የማሻና ድቡ ታሪክና ፊልም የተሰራው አንዲት ሴት ልጅ በድብ ምክንያት ከሞተች በኋላ መሆኑን። ማሻና ድቡ ለልጆች የተሰራ የዓለማችን ታዋቂ ተከታታይ ፊልም ነው። ግን ፊልሙ አይደለም ለህፃናት ለአዋቂዎችም የሚሰቀጥጥ አስፈሪ የጀርባ ታሪክ አለው። በአኒሜሽን ፊልሙ የሚታየው የድቡ ጎጆ ብዙ ያልተነገሩ አሳዛኝ ታሪኮችንና ሚስጥሮችን በውስጡ አቅፎ ይዘዋል። እንኳን ወደ ቻናሉ በሰላም መጣችሁ። ቪዲዮውን ከመጀመራችሁ በፊት ላይክ እና ሼር፣ ሰብስክራይብ በማድረግ የቻናሉ ምርጡና ታማኝ ቤተሰብ ይሁኑ። እኛን ስለመረጡ ከልብ እናመሰግናለን። ማሻና ድቡ የተባለው ተከታታይ የአኒሜሽን ፊልም እንዲሰራ መነሳሻ የሆነው አንድ መጽሐፍ መሆኑ ሁሉም ሰው ያውቃል። ነገር ግን መጽሐፉ እንዲጻፍ መነሳሻ የሆነው ታሪክ ለብዙዎች አሁንም ድረስ ያስደነግጣል። ይህንን አሰቃቂና አሳዛኝ ታሪክን በደንብ ለመረዳት በማሻና ድቡ ዙሪያ የተሰሩ 3 ስራዎችን በማወዳደር ቀስ በቀስ የፊልሙ የተደበቀ የኋላ አስደንጋጭ ታሪክን በደንብ ትገነዘባላችሁ። በማሻና ድቡ የአኒሜሽን ተከታታይ ፊልም ላይ የ4 ዓመት ሴት ልጅ ወይም ሕፃን ብቻዋን በሩሲያ አንድ ጫካ ላይ እየተጫወተች ትታያለች። ስሟ ማሻ ሲሆን በጣም ኃይለኛ ልጅ ነች። በጣም ስለምትበሳጭ እሷ ባለችበት አካባቢ ያሉ እንስሳት በሙሉ ፈርተዋት ቦታ ለቀው ይሄዳሉ። በጫካው ላይ እየተዘዋወረች ሳለ በድንገት የጫካውን ጠባቂ የሚኖርበትን ጎጆ ታገኛለች። ወደ ጎጆ ትገባና እያንዳንዱን ክፍል እየፈተሸች ሳለ ከርቀት አንድ ድብ ወደ ጎጆ ሲመጣ ይታያል። ይህ ድብ ለዓመታት በሰርከስ ውስጥ ሲሰራ የነበረ ያረጀ ድብ ነው። ድቡ ምግብ እየፈለገ ሳለ ትንሽዬ ሴት ልጅ ቤቱ ውስጥ እንዳለች ያውቃል። እውነታው ድቡ ማሻን በትንሹም ቢሆን ቢፈራትም ነገር ግን ከቤቱ እንድትወጣና ብቻውን እንድትተወው ያላደረገው ጥረት አልነበረም። ነገር ግን ማሻ ወደ ቤቱ ደጋግማ በመምጣት ድቡ ተስፋ ቆርጦ እንዲቀመጥ ታደርገዋለች። ከጊዜ በኋላ ማሻና ድቡ ጓደኛ የሆኑና በጋራ ጫካውን ማሰስ የዘወትር ስራቸው ያደርጉታል። ይህ ታሪክ በጣም ቀላልና ለልጆች ተስማሚ ይመስላል አደል? ጥሩ። ይህ አኒሜሽን እንዲሰራ ያነሳሳው ታሪክን እስክትሰሙ ታገሱ። ማሻና ድቡ በሩሲያ ተረት ላይ ማሻ ትንሽዬ ልጅ ስትሆን በሩሲያ ትንሽዬ ከተማ ላይ ትኖራለች። የምትኖረው ከሁለት አያቶቿ ጋር ነው። እናም በቀን በቀን ወደ ጫካ ከጓደኞቿ ጋር እየሄደች ቀይ እንጆሪና መሽሩም ትለቅማለች። ታዲያ አንድ ቀን ላይ ወንድ አያቷን በጫካው ላይ ከጓደኞቿ ጋር አብራ እንድትጫወት እንዲፈቅድላት ትለምነዋለች። ነገር ግን አያቷ በጫካ ውስጥ አደገኛ አስፈሪ ድብ ስላለ እንድትጠነቀቅ ይነግራታል። ምንም ቢፈጠር በፍጹም ከጓደኞቿ ተነጥላ ብቻዋን እንዳትሆን በግልጽ ሲያስረዳት ማሻ እንደምትጠነቀቅና ምንም ጭንቀት እንዳይገባው ትነግረዋለች። ወደ ጫካው ከጓደኞቿ ጋር ትሄዳለች። ነገር ግን ከጨዋታው በኋላ ማሻ ተዘናግታ ከጓደኞቿ ትነጥላለች። እነሱን ለማግኘት ለሰዓታት ትጮኻለች። ከደቂቃዎች ፍለጋ በኋላ ማሻ አንድ ያረጀ ጎጆ ቤት ጋር ትደርሳለች። ጎጆ የአንድ ሰው መኖሪያ ይመስላል። ነገር ግን ውስጡ ማንም አልነበረም። ልክ ማሻ ጎጆ ቤት ውስጥ ከገባች ከደቂቃዎች በኋላ አስፈሪ ድብ ወደ ጎጆ ሰተት ብሎ ይገባል። ማሻ ሙሉ በሙሉ ተደናግጣ ድቡን እንድትሄድ እንዲፈቅድላት ትለምነዋለች። አስፈሪው ድብ በቁጣ ለማሻ ከጎጆ መውጣት እንደማትችል እንቅጩን ይነግራታል። አሁን ላይ የሱ ታጋች እንደሆነች ሹክ ብሏት ከዛሬ ጀምሮ በየቀኑ ለድቡ ምግብ ፈልጋ እንድታመጣ ነግሯት፣ ነገር ግን ካላመጣች እሷን ገድሎ እንደሚበላት ይነግራታል። እናም ሁሌም ጠዋት ላይ ለድቡ ምግብ ማቅረቧን፣ ጎጆውን ማጽዳቷን ትቀጥላለች። ለብዙ ቀናቶች ማሻ ድቡን እንዲለቃት ብትለምነውም ነገር ግን ድቡ አይሆንም እያላት እሱን ካልታዘዘች የሚጠብቃትን አሰቃቂ ቅጣት እየነገረ ያልፋታል። ከዕለታት አንድ ቀን ላይ ማሻ ትልቅ ሀሳብ በአይምሮዋ ይመጣላትና በርካታ የእንጆሪ አምባሻ ጋግራ ትጠብቀዋለች። ድቡ ሲመጣ ምን እየሰራች እንደሆነ ሲጠይቃት ማሻ የእንጆሪ አምባሻዎችን ለቤተሰቧ ልትወስድ መሆኑን ትገልጽለታለች። ከዛም ልክ እንዳደረሰች ጊዜ ሳታጠፋ ወደ እሱ ተመልሳ እንደምትመጣ ትነግረዋለች። ድቡ እንደማይሆን ገልጾላት ይልቁኑ ራሱ የእንጆሪ አምባሻውን ወደ ቤተሰቦቿ እንደሚያደርስ ይነግራታል። ማሻ በሐሳቡ ተስማማና ነገር ግን ድቡ እንጆሪ የተቀመጠበትን ቅርጫት ከፍቶ እንዳላየው ለማወቅ ትልቅ ዛፍ ላይ ተሰቅላ እንደምትከታተለው ትነግረዋለች። ከደቂቃዎች በኋላ ድቡ እንጆሪውን በሰላም ለማድረስ የአየሩ ጸባይ ጥሩ መሆኑን ለማረጋገጥ
ወደ ውጭ ሲወጣ ማሻ ወደ ቅርጫቱ በፍጥነት ትገባና ትደበቃለች። ድቡ ተመልሶ መጥቶ ቅርጫቱን ተሸክሞ ጉዞውን ወደ ቤተሰቦቿ ይጀምራል። ከተወሰነ ጊዜ በኋላ ድቡ ደክሞት ከዛፍ አጠገብ ይቀመጣል። እናም ቅርጫቱን ከፍቶ ከእንጆሪ ቢበላ ጥሩ እንደሚሆን ያስባል። ነገር ግን እንደ እድል ሆኖ የማሻ ማስጠንቀቂያ አእምሮ ላይ ብልጭ ይልበትና ማሻ ዛፍ ላይ ሆና እየተመለከተችው መሆኑን ተገንዝቦ ቅርጫቱን ላይ ከፍተው ለራሱ ቃል ይገባና ጉዞውን ይቀጥላል። ወደ መንደሩ ሊደርስ ትንሽ ሲቀረው በርካታ ውሾች ድቡን ማባረር ይጀምራሉ። የማሻ አያቶች የውሾቹን ጩኸት ሰምተው ወደ ጫካው ይቀርባሉ። በዚህ አባሮች ላይ ማሻ ከቅርጫቱ ዘላ ወጥታ በፍጥነት ወደ አያቶቿ ትቀላቀላለች። ድቡ በዚህ ታሪክ ላይ በጣም ክፉ እንደሆነና የማሻን ሕይወት አደጋ ላይ ጥሎ ሲያስፈራራት ይታያል። ነገር ግን ምንም ቢሆን ቃሉን ጠብቆ ለማሻ ለመታዘዝ ዝግጁ ሆኖ ነበር። ይህ ታሪክ የተፈጠረው ልጆችን ለማስደንገጥ ሲሆን ሁሉም ሕፃናት ድብ አደገኛ አስፈሪ እንስሳ እንደሆነ እንዲረዱ ለማድረግ ተብሎ ነው የተዘጋጀው። በሩሲያ በርካታ ድቦች ስለሚገኙ ይህ ታሪክ ተደጋግሞ ይነገራል። ነገር ግን የአሁኑ ታሪክ የተጻፈው በሩሲያ ላይ በተከሰተ አስደንጋጭ ክስተት ሲሆን ትክክለኛዋ ማሻ ማናት የሚለውን በቀጣይ እናያለን። ትክክለኛው የማሻና ድቡ ታሪክ የተከሰተው በ1820 በፈረንጆች አቆጣጠር ነው። በጊዜው ማሻ በሩሲያ በምትገኝ አነስተኛ መንደር ላይ ትኖር ነበር። አሳዛኝ ታሪኳ የሚጀምረው ግን የሰርከስ አዘጋጆች ወደ መንደሯ ከመጡ በኋላ ነው። ማሻ ድቦችን አጥብቃ ስለምትወድ በሰርከሱ ላይ የመጡትን ድቦችን ለማየት የተለየ ጉጉት ያድርባታል። ቤተሰቧ ይዘዋት እንዲሄዱ ትጠይቅና ይሳካላታል። ሰርከሱ እየተካሄደ ባለበት ቦታ ላይ አዘጋጆቹ ምንም ድብ አላመጡም ነበር። ማሻ በሁኔታው ትከፋና ከልቧ ታዝናለች። ድቦቹን ማየት ስለምትፈልግ ልክ ወላጆቿ በሰርከሱ ተመስጠው ሲዝናኑ እንስሳዎች ወደ ተቀመጡበት ክፍል ሮጣ ትሄዳለች። እዛው ላይ አንድ ድብ ተዘግቶበት ታይና ድቡን ልክ እንደ ቤት እንስሳ ሰላማዊ ነው ብላ ታስባለች። ማሻ እድሜዋ 4 ዓመት መሆኑን አስታውሱ። እናም ቁልፉን አግኝታ ድቡ የታሰረበትን ቤት ትከፍተዋለች። ከዚህ በኋላ የሰርከሱ አዘጋጆች የድቡንና የትንሽዬ ልጅ ጩኸትን ይሰማሉ። በፍጥነት መሳሪያቸውን ይዘው ድቡን ለማረጋጋት ቦታው ሲደርሱ ድቡ ማሻን ገነጣጥሎ ሲበላት ይመለከታሉ። ይህ ታሪክ በፍጥነት በሰዎች መነጋገሪያ ይሆንና በተለያዩ ዓለማት መተረክ ይጀምራል። በዚህ ታሪክ ምክንያት በሩሲያ መጽሐፉ ይዘጋጃል። ከመጽሐፉ በመነሳት የማሻና የድቡ የአኒሜሽን ፊልም ይሰራል። በቪዲዮ መጀመሪያ ላይ የድቡ ጎጆ ብዙ ምስጢራዊ ነገሮችን እንደያዘ ነግራችሁ ነበር። በጎጆ ቤት ውስጥ የድቡ በርካታ ሽልማቶችና ዋንጫዎች ይታያሉ። እነዚህ ድቡ በሰርከስ እያለ ያሸነፋቸው ውድድሮችን ተንተርሰው የመጡ ናቸው። ይህም የማሻና ድቡ አኒሜሽን ተከታታይ ፊልም 100% አሳዛኙን የማሻ አሟሟትን ታሪክ ተንተርሶ መሰራቱን ያረጋግጣል። እሺ ተመልካቾቼ ለዛሬ የነበረኝ መረጃ ይህን ይመስል ነበር። ቻናሉ የእናንተ በመሆኑ ቪዲዮውን በተመለከተ ያሻችሁን አስተያየት ኮመንት ላይ አስቀምጡ። ቪዲዮውን ሼር፣ ሰብስክራይብ እና ላይክ በማድረግ የቻናሉ ቤተሰብ ይሁኑ። ቻው፣ አመሰግናለሁ።